የሰሃቦች ታሪክ ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ የህይወት ታሪኩ ለሰው ልጅ ክብር ነው። የመስዋዕትነትና ጽኑ እምነት ተምሳሌት ነው። የሙስዓብ ኢብኑ ዑመይር የኢስላም ጉዞ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ተትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ከች ብያለሁኝ። የሰሃቦች ታሪክ ነው። በጣም ደስ የሚል ነው። እኔ አንድ ነገር ከወደድኩት ብቻ ነው ዩቲዩብ ላይ አምጥቼ ሼር የማደርገው። የምወደውን ነገር ዩቲዩብ ላይ አምጥቼ ሼር አደርጋለሁኝ እና እንግዲህ በጣም ደስ የሚል ነገር ነው። እስከ መጨረሻው ካዳመጣችሁት በጣም ትወዱታላችሁ። ዑመይር በባህር ሰላጤዋ እምብርት መካ የሁሉ ማረፊያ በሆነው በኢብራሂም የተገነባውን ቤት ካዕባን ከበው ከሚኖሩ ከብርቶቿ መሃል አንዱ ነው። ስልጣንና ሀብት ነበረው። ታዲያ ደስታና ጨዋታ በከበባት በአንዷ ሌሊት የመካ ከብርቶች ሳቅና ፌሽታ ወደ ሚንጣት ቤት ተፋጠኑ። ይህ ሁሉ ታዲያ ዑመይርና ኸናስን ቢንት ማሊክ የተባለችውን ባለቤቱን እንኳን ደስ ያላችሁ ለማለት ነበር። አላህ አዲስ ልጅ በመስጠት ከችሮታው ዋለላቸው። ሙስዓብን መልካሙን ሙስዓብን የቁረይሽን ህያው ጌጥን ወራት ተፈተለኩ። አመታት ነጎዱ። ሙስዓብ ተከፈነስ። ታዲያ በእያንዳንዱ የህይወቱ እርከኖች ላይ ምቾትና ተድላ አብረውት ነበሩ። ከወላጆቹ በኩል የእንክብካቤው ብዛት ምንም እስከማይቀር ድረስ ነበር። በተለይ እናቱ ከሌሎች ከብርቴ ባልንጀሮቿ ልጆቿ ጎልቶ እንዲታይ ለውጫዊ ገጽታው ከፍተኛ መዋለ ንዋይ ታፈስ ነበር። መካ ላይ የወንድ ውበት ሲነሳ ግንባር ቀደሙ ነበር። ገጽታው ለእይታ ማራኪና ቆንጆ ነበር። ሙስዓብ በመካ ጎዳናዎችና መንገድ ጠርዞች ካለፈ እርሱን ለማየት የቆነጃጅትና ውበት አድናቂዎች አንገት ይመዘዛል። ሙስዓብ ሁሌ ደስተኛና ፈገግታ የማይለየው ለጋ ወጣት ነበር። በእድሜው ለጋነትና ውብ ገጽታው የተነሳ የስብሰባዎችና ጥሪዎች ጌጥ ነበር። ውበቱና የአእምሮው ብስለት የሸፈቱ ልቦችን የዘቀጡ በሮችን ይከፍቱ ነበር። ወራት ጉዟቸውን ቀጥለዋል። አመታትም ቅብብሎሹን አጥፈውታል። የሙስዓብም የህይወት ሽክርክሪት ቀጥሏል። ህመም፣ ጭንቀትና ችግርን ፍጹም አያውቃቸውም። ነገር ግን የሙስዓብ እናት ከቅርብ ጊዜ ወዲህ ሁሌም የጥልቅ አስተሳሰብን ፋና ታያለች። ከብሩህ ፊቱ ላይ ጥንካሬንና ቆራጥነትን ታነባለች። ቢሆንም ግን የዚህ ጥንካሬ ምንጩ ርቋታል። እናት የልጇን ውስጥ የማንበብ ችሎታ ቢኖራትም ይህ ግን ተሳናት። ቀናት ወደፊት አንድ ሲሉ የሙስዓብም ጥንካሬ ይፈረጥማል። ዛሬ ያለበት ላይ ሆኖ ያለፉ ቀናቱን ሲያስባቸው አሰልቺ ህልሞችና ቅዠት ሆኑበት። ከዕለታት በአንዱ ቀን ይህ ወጣት ሰዎች ከታማኙ መሐመድ ሰምተው የሚያወሩትን ይሰማል። ነብዩ ሰለላሁ ዐለይሂ ወሰለም አላህ እርሳቸውን አበሳሪና አስጠንቃቂ አድርጎ እንደላካቸው ወደ ብቸኛው ተመላኪ አንድነት ተጣሪ እንደሆኑ ይናገራሉ።
መካ ከተማ ነግቶ በመሸ ቁጥር ጭንቀትና ጉዳዩዋ ሙሐመድና የኢስላም ከሆኑ ሰንብተዋል። ታዲያ ይህ በምቾት ክልል ውስጥ ያለው መልካሙ ሙስዓብ የዚህን ወሬ ዱካ ከሌሎች በተለየ መልኩ አፈንፍኖ ነበር የሚሰማው። ነብዩ ሰለላሁ ዐለይሂ ወሰለም ካመኑ ተከታዮቻቸው ጋር በመሆን ከቁረይሽ ረብሻና ማደናቆር ራቅ ብለው ሶፋ ተራራ ስር በሚገኘው አርቀብ ቤት ውስጥ እንደሚሰባሰቡ ሰማ። አላቅማማም። የማየትና እርጋታ ናፍቆት እየቀደመው ወደ አርቀም ቤት አመራ። ነብዩ ለባልደረቦቻቸው ቁርአንን ያነቡላቸዋል። ቀጥሎም ለታላቁ አላህ ይሰግዳሉ። ኢማን በሙስዓብ ልብ ውስጥ ቦታውን ሲይዝ አልቆየም። ከነብዩ ሰለላሁ ዐለይሂ ወሰለም ልቦና ተንቆርቁሮ በከንፈሮቻቸው መሃል የሚወጣውን የቁርአንን ብርሃናማ መልእክት ወደሚሰሙ ጆሮዎችና ወደሚስተነተኑ ህሊናዎች ይፈሳሉ። በዚህ ምሽት ታዲያ የሙስዓብ ልቦና ተረታ። አንዳች ነገር ከቆመበት ቦታ ፍንቅል አደረገው። ያላሰበው የደስታ ስሜት ሊያበረው ቀረበ። ድንገት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተጠጋ። ነብዩ ሰለላሁ ዐለይሂ ወሰለም በቀኝ እጃቸው የሙስዓብን ደረት ዳበሱት። እርግጥ የእርሱ እርጋታ ጥልቅ ነበር። በአይን እርግብግብታ ቅጽበት የጥበብን ጥግ ከእድሜው በላይ ተላበሰ። የዘመናትን የጉዞ መስመር ሊቀይር ታጨ። እናት ልጇን በሐሳብ ዱካ ተከተለው ጀመር። ተፈታተነችው። ልጅ ግን እርጋታው ይጨምራል። ዑስማን ኢብኑ ጦልሃ አልሂንዲ ለእናቱ ኢስላምን እንደተቀበለ ሲነግራት ብዙም አልቆየም። በእርግጥ ዑስማን ሙስዓብ የነብዩ ሰለላሁ ዐለይሂ ወሰለም አይነት ስግደት ሲሰግድ አይቶት ነበር። ሙስዓብ ጠቅለል ብሎ ዳሩን አርቅም ነብዩ መካ ውስጥ ኢስላምን በድብቅ ያስተማሩበት የመጀመሪያው ቤት ነው ገባ። በኢስላማዊ ጥሪ ታሪክና ህይወት ውስጥ ህያው ቅርጽ ወደ ሆነችው ቤተ በወቅቱ በሙስሊሞች ጉልበት ላይ ተጨማሪ ኃይል ሆነ። የነብዩ እስላማዊ ጥሪ ከደሙ ተዋሃደች። እምነቱን በማንነቱ ላይ ከታች ወደ ላይ ካበው ከማመኑ በፊት የነበረበትን ህሊናዊ ጨለማ የኋሊት ቀኘው። አሁንስ ስላለበት እስላማዊ ብርሃንና ጥንካሬ ነፃ ተከታዮቹ አስተነተነ። የሙስዓብ ኢስላምን መቀበል ትልቅ ስደት ነበር። ሙስዓብ የመጀመሪያውን ስደት ያደረገው ከምድራዊ ብልጭልጮችና ጌጧ ወደ አላህና መልእክተኛው ነበር። የጥልቅ ለውጡ ሚስጥሩም ይኸው ነበር። መካ ውስጥ የኢስላም ህንፃ ግንባታ አንድ ጡብ ለመሆን በቃ። ሙስዓብ ኢስላምን ከመቀበሉ ጋር ተያይዞ ከእናቱ በስተቀር ምድር ላይ የሚፈራው ኃይል አልነበረም። የእናቱ ነገር ግን አሳሰበው። አላህ በጉዳዩ ላይ ፍርዱን እስኪያመጣ ድረስ ኢስላምን መቀበሉን መደበቅ እንዳለበት ወሰነ። ነገር ግን መካ በዚያ ወቅት ምንም የሚሰጥር የላትም። የቁረይሽ አይንና ጆሮ በየመንገዱ ላይ መረጃን ይፈልጋል፣ ያሰራጫልም። በእያንዳንዷ የእግር ፋና ላይ ትንታኔ ይሰጣል። ሙስዓብ እናቱ፣ ቤተሰቦቹና ቅርብ ዘመዶቹ በሙሉ ኢስላምን እንደተቀበለ አወቁበት። ነገር ግን በመሃላቸው ቆሞ በጽናት ነብዩ ሰለላሁ ዐለይሂ ወሰለም የተከታዮቻቸውን ልቦና የሚያጸዱበትን
ጥበብና ከፍታን የሚሞሉበትን ፍትህንና ጥንቃቄን የሚያስተምሩበትን ቁርአንን ያነብላቸው ገባ። እናቱ በአንድ ጥፊ ልታስቆመው አሰበች፣ ግን በሙስዓብ ፊት ላይ ጥፊ የበራው የእምነት ብርሃን የተዘጋችውን ጥፊ ከምንም አልቆጠራትም። ከእምነቱ ፍንክች እንደማይሄድና እንደማይመለስ እርግጠኛ ሆኖ ተስፋም ቆረጡ። ከቤቱ አንዱ ጥግ ላይ አሰረችው። ተዘጋበት፣ እስረኛ ሆነ። የቅጣትን አይነት ከየቀለማቱ አቀመሱት። እንዳይንቀሳቀስም አንገቱን በሰንሰለትም ጠፈሩት። ያላወቁት ነገር ግን ይህ ሁሉ የስቃይ ዶፍ በእምነት በከበረች ነፍስ ፊት ደቃቃና ከፊቱ ልፋት መሆኑን ነበር። ስደት ወደ ሀበሻ አቢሲኒያ በተደረገው የመጀመሪያው ስደት በአማኝ ከወንድሞቹ ጋር በመሆን ወደ አላህና መላእክተኛው ሁለተኛው ስደቱን በነጃሺ አፈር ላይ አደረገ። እዚሁ ሀበሻ ላይ የኑሮው ድርቆሽ ሙስዓብን ክፉኛ አገኘው። በችግር ሰበብ ወደ መካ ከተመለሱት አንዱም ሆነ። ከአድቃቂ ድህነት ጋር መኖር ያዘ። በአቂዳ ጥላ ስር በውዴታ የሚገኝን ደስታ፣ የመጪውን ዓለም ማብቂያ የለሽ ደስታ እያሰበ የነብዩ ባልደረባ መሆንን እያሰበ ኑሮውን ገፋ። ወራት ያልፋሉ፣ አመታት ይነጉዳሉ። የዚህ ወጣት ችግርና ድህነትም ይጨምራል። ውድና የተከበራችሁ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ተረፍረፍ ይበልልኝ እያልኩኝ እንግዲህ የሙስዓብ ኢብኑ ዑመይር ታሪክ ክፍል 1 ይሄን ይመስላል። ክፍል 2 ይቀጥላል። እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ እያልኩኝ ብዙ ሰነባበታለሁ። መልካም ጊዜ ይሁንላችሁ።